ሰላም ሰላም እንዴት ናችሁ? ዛሬ 15ኛ ቀናችን ነው። ዲሞ ላይ ፕራክቲስ ማድረግ ከጀመርን በእርግጠኝነት ፕሮፊቴብል እንሆናለን። ፕሮፊቴብል ባንሆንም ደግሞ ሉዝ ብናደርግ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ስለዚህ ዲሞ ላይ በደንብ ፕራክቲስ እናደርጋለን። 15 ቀን ሆኖናል። $303 ደርሰናል። በጣም ብዙ ነው። በ13 ቀን ውስጥ $300 መድረስ ከ$50 ተነስተን በጣም ብዙ ነው ለኛ እንደ ጀማሪ ማለት ነው። ስለዚህ እስከ መጨረሻው አብራችሁኝ ሁኑ። ሰብስክራይብ አድርጉ። አዲስ ሰዎች ካላችሁ አብራችሁኝ ሁኑ። በደንብ ፕራክቲስ እናደርጋለን። ከፕሮፊትም ከሉዝም ብዙ እንማራለን ብዬ ተስፋ አደርጋለሁ። አብራችሁኝ ሁኑ። ዲሞ አካውንት ላይ ነን። 303.88 ዩኤስዲ ዲሞ 30 ሚኒት ላይ ዩሮ ዩኤስዲ ላይ ነን። ታይም ፍሬሙ 30 ሚኒት ነው። እንደምታዩት እችን ቅድም ስጠባበቃት ነበርና እዚህ አካባቢ ላይ ትሬድ ለማድረግ አሰብኩና እዚህ አካባቢ ከዛ ይችን ፌር ቫልዩ ጋር ፊል አድርጎ ሊመለስ ይችላል ብዬ ጠረጠርኩና ዝም ብዬ ወደ ክላስ እሺ እና እዚህ ጋር ትሬድ እቺን ፌር ቫልዩ ጋር ፊል አድርጎ ሊመለስ ይችላል ብዬ ዝም ብዬ ተውኩት ነው ወደ ክላስ ገባው እና ያው እዚችኛዋ ሬዚስታንስ ላይ ደርሶ እዚች ላይ እንደምታዩት እዚች ጋር ደርሶ ነው አሁን እንትን እያደረገ ሪቨርስ እያደረገ ነው። ያው እንዲሽ ደርሶ ሊመለስ ይችላል ወይም ደግሞ ወደ ታች ሊመለስም ይችላል። ፈርስት ሰው ደውሎልኝ ስለነበር ኔትወርኩን እንትን ብሎብኛል። ስለዚህ እዚሽ ጋር ደርሶ አሁን እዚሽ ጋር ደርሶ ሊመለስ ይችላል ብዬ አስባለሁ። እዚች ሬዚስታንስ ላይ ደርሷል። እንደዚህ እዚች አካባቢ ደርሶ ሊመለስ ይችላል ወይም ደግሞ እንድች ብቻ አድርጎ ሃየር ሎ እየሰራ አይደል የሚሄድ እዚሽ ጋር እንድች ደርሶ እንድች ሊመለስም ይችላል። ስለዚህ የሆነ ኮንፊርሜሽን ካየን በኋላ ወደ ትሬድ እንገባለን ማለት ነው። ወይም ደግሞ እቺኛዋን መስመር አልፎ ከሄደ በኋላ የሆነ ነገር ካየን የዛኔ ትሬድ እናደርጋለን። እስቲ ሎት ታይም ፍሬም ጋር አድርጎ እስቲ 5 ሚኒት ጋር ዋን ሚኒት እንደምታዩት ነው። ሲወጣ ሲወርድ ሲወጣ ሲወርድ ሲወጣ ሲወርድ ነው የሚውል። ግን ዋን ሚኒት ላይ ለራሱ በጣም ትሬድ ማድረግ ይቻላል። የሚሄድባቸው ቦታዎች እያንዳንዳቸው ቦታዎች ሬዚስታንስ ቦታ ላይ ሰፖርት ቦታ ላይ እየደረሱ ነው እንትን የሚሉት። እዚህ ላይ ሰፖርት አለ፣ እዚህ ላይ ሬዚስታንስ አለ። እነዚህ ቦታዎችን ያከብራቸዋል እና እየደረሰ አሁን ደግሞ እየተመለሰ ነው። ቢያንስ እዚህ አካባቢ ደርሶ ሊመለስ ይችላል። አሁን ደግሞ እንደምታዩት ማለት ነው እዚች ጋር ደርሶ አሁን እየተመለሰ ነው። ስለዚህ እዚች አካባቢ ድረስ አሁን ደርሶ ደግሞ እንዲህ ሊመጣ ይችላል። ስለዚህ የሆነ ነገር አይተን እዚህ ላይ ወይ ትሬድ እንገባለን። 30 ሚኒት እና 1 ሚኒት በጣም ዳይሬክሽኑ የተለያየ ሊሆን ይችላል። 30 ሚኒት ላይ አፕ ትሬንድ የነበረው 1 ሚኒት ገዝተም ስታደርጉት ዳውን ትሬንድ እየሆነ ሊሄድ ይችላል። እንደየእንትኑ ስለሚለያይ ማለት ነው። ስለዚህ እቺ ምንድን ነበር የምትባለው? እቺ ካንድልስቲክ የካንድልስቲኳ ስም ሀመር ነው ምናምን። ፕራይስ በጣም ወደ ታች ይገፋና ከዛም በኋላ ቦዲዋ እዚች አካባቢ ላይ ሄዶ ክሎዝ ያደርጋል። ይሄ ምን ማለት ነው? ፕራይስ በጣም ወደ ታች ለመሄድ ፈልጎ ነበር፣ ግን ባየሮች ወደ ላይ ገፉት ማለት ነው።
እዚህ ላይ እንትን አሉት እና እዚህ ላይ ክሎዝ ካደረገ ነው። ግን እንደዛ አሁን ገና ክሎዝ ስላላደረገ ገና ፕራይስ ላይ ስላለ ካንድልስቲኩ ሰዓቱ ስላልሞላ እንዴት እንደሚሆን አይታወቅም። እንዲመቶ ክሎዝ ሊያደርግ ይችላል፣ ወደ ላይ ወጥቶም ክሎዝ ሊያደርግ ይችላል። እስቲ ጎልድ ቼክ እናድርገው። ጎልድ የባለፈው ትሬድ ነው፣ አላጠፈውትም በአጋጣሚ ሌላ አካውንት ስላለኝ በሌላ አካውንት ነበረ ዲሞ ላይ ፕራክቲስ አድርጌ ነበረ እና ይሄ እንደምታዩት ነው። ባለፈው እንዳሳየዋችሁ ነው። እዚች ጋር ደርሶ ነው ወደ ላይ እየወጣና ታርጌታችንን እየነካ ፕሮፊት ያገኘን ማለት ነው። ስለዚህ አሁን የት መሰላችሁ ያለ ይሄን ላጥፈው እንታው ይቀመጥ እስቲ። ፕራይስ አሁንም አፕ ትሬንድ ላይ ነው። ፌር ቫልዩ ጋፕ እየሞላት ነው። እቺን ፌር ቫልዩ ጋፕ ፊል አድርጎ አሁን ቀጣዩን ካንድልስቲክ አይተን ኦርደር እናስይዛለን። እንደምታዩት ኦርደር ብሎክ ይባላል። በጣም አንዴ ወደ ታች አለና ወዲያው ወደ ላይ ተጀመረ። ስለዚህ አፕ ትሬንድ እንደሚሄድ ያሳየናል ማለት ነው። ብዙ ጊዜ እንደዚህ ይፈጠራል። አንዴ ወደ ላይ ይሄድና ከዛ ወደ ታች ወዲያው ይመጣል። ከዛ ወደ ታች እንደዚህ ላይም እንደዛው ተመሳሳይ ነገር ነው። ይሄ ኦርደር ብሎክ ይባላል። ኦርደራቸውን ያስያዙበት ባይ ኦርደር ሲያስይዙ ትላልቅ ባንኮች፣ ኢንስቲትዩሽኖች ኦርደራቸውን ሲያስይዙ እንደዚህ አድርገው ማለት ነው። መጀመሪያ አንዴ ወደ ታች ይገፉትና ከዛ ወዲያው ደግሞ ወደ ላይ ባይ ይሉታል ማለት ነው። ስለዚህ ይህንን ቼክ አድርገን የት ድረስ ቢያንስ እዚህ ድረስ እዚችኛዋ ድረስ እዚህ ድረስ ላይ ደርስልን ይችላል። እዚችኛዋ ድረስ ባይ እንለዋለን። ይሄን እስቲ 5 ሚኒት ጋር እናወርደው። አሁን ባይ ማለቻችን ታይም ነው። እዚህ ላይ ፌር ቫልዩ ጋፕ ነበረች። ፌር ቫልዩ ጋፕ ፊል አድርጓታል። ስለዚህ ባይ እንለዋለን። እዚህ ላይ እዚህ ድረስ ነው ማለት ነው ታርጌታችን። እስቲ 2 ደቂቃ እንጠብቅ። 2 ደቂቃ እንጠብቅ። ስለዚህ አሁን ባይ ነው 0.02 ሎት ነው። ታርጌታችን ደግሞ የት ነው ያለ? እዚች ላይ ነው የምናደርገው። እንደዚች
ስቶፕ ሎሴን እዚህ ላይ አይደል ያደረኩት። ይሄን ይመስላል ያስቀመጥኩት ፖዚሽን። ታርጌቴን እዚችኛዋ ድረስ ነው ያደረኩት። እዚህ ድረስ ማለት ሬዚስታንስ ሊኩዊዲቲ ያለበት አካባቢ ኖርማል የቱ ጋር መሰላችሁ? እስቲ እዚህ ላይ ካሳየኝ ስክሪኑ እዚህ ጋር አሳያችኋለሁ። ካልሆነ 30 ሚኒት ጋር እዚችኛዋ ፖይንት ድረስ ማለት ነው። እዚችኛዋ ፖይንት ድረስ ነው ያደረኩት። እዚህ ድረስ ይደርሳል ብዬ ነው ያሰብኩት። ምክንያቱም ቆይ 30 ሚኒት ጋር ነው እንደምታዩት ነው 30 ሚኒት ጋር እዚህ ድረስ ማለት ነው። እዚህ ፖይንት ድረስ ነው ያደረኩት ታርጌቴን። እዚህ ጋር ይደርሳል ብዬ አስባለሁ በእርግጠኝነት። ምክንያቱም እዚህ ጋር ደርሶ ከቻለ ሊኩዊዲቲዋን ስዋይፕ አድርጎ እዚህ ላይ እዚህ አካባቢ ደርሶ ሊመለስ ይችላል። ካልሆነ ሊወጣም ይችላል። ግን እዚህ ጋር ይደርሳል ብዬ ተስፋ አደርጋለሁ። ስለዚህ እንያው እስቲ መጠበቅ ነው የሚሻለን።
ከማርኬት ወጥተናል በሚያሳዝን ሁኔታ። እንዴት እንደሆነ አላውቅም። እንደምታዩት ነው። አያችዋ ሊኩዊዲቲ ማለት ነው። ሊኩዊዲቲ ማለት ወይም ደግሞ ስቶፕ ሎሶችን ሀንት የሚያደርግ ይህን ግራፍ አድርጎ እዚህ ላይ አሁን እንደኔ አይነቱ ስቶፕ ሎሱን አብዛኛው ሰው ከዚህ በታች የሚያስቀምጥ። ስለዚህ ከዚህ በታች ስለሆነ ስቶፕ ሎሱን አብዛኛው ሰው የሚያስቀምጥ ይህን ስቶፕ ሎስ ይይዝና እኛን ይበላና ወዴት ይሄዳል? ወደ ሊሄድ ይችላል ማለት ነው። ስለዚህ ዛሬ እንደምታዩት ፌል አድርገናል ወይም ሎስ አድርገናል። ያው ደግሞ ከዛሬ የሆነ ትምህርት እንማር ይሆናል። ብዙ ነገር ያስተምረናል። እኛ የገባንበት ፖይንት ላይ እንደምታዩት ነው ወደ ታች መውረድ የጀመረ እዚህ ላይ ማለት ነው። ወደ ታች ልክ እኛ ስንገባ ወደ ታች መውረድ ትንሽ ወጣና ተመለሰ። ስቶፕ ሎሳችንን ነካና አሁን ደግሞ እንዲወጣ ይሆናል። ስለዚህ ያው እዚህ ላይ ኮንፊርሜሽን አላየንም ስንገባ ማርኬቱ ላይ። ቢሆንም ግን ይወጣል ብዬ እኔ እርግጠኛ ነበርኩ። ግን አሁንም ሊወጣ ይችላል። ያው ስቶፕ ሎሳችን ነው ችግሩ። አንደኛ ስቶፕ ሎስ ደግሞ ከዚህ በታች ልናስቀምጥ አንችልም። ምክንያቱም ማርኬቱን አናምነውም። እዚህች ጋር ደርሶ ይመለሳል ብለን እርግጠኛ አንሆንም። ምክንያቱም አሁንም ወደ ታች ሊሄድ ይችላል። ስለዚህ ስቶፕ ሎስ ትክክለኛ ቦታ ላይ ያደረግን፣ ግን ችግራችን ዳይሬክሽን ነው። ዳይሬክሽን 1 ሚኒት ላይ እንደምታዩት ዝብርቅርቅ ያለ ነው። ወዴት እንደሚሄድ እርግጠኛ መሆን አይቻልም። ስለዚህ ዳይሬክሽን የትሬንዱን አለማወቅ ይመስለኛል። ስለዚህ ከዚህ ደግሞ ተምረን ቀጣይ የምናስተካከል ይሆናል። ዛሬ ሎስ አድርገናል። ስንት ዶላር ነው ሎስ ያደረግን መሰላችሁ? $14 ነው ማለት 14 ዶላር ሎስ አድርገናል። ከዛሬው ደግሞ እንማርና የሆነ ቀን እናሻሽለዋለን። እስከ መጨረሻው ስለተከታተላችሁ ቴንኪው ሶ ማች። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ። መልካም ጊዜ ይሁን ልላችሁ።